ይሄ መኪና ደግሞ ሌላ ታሪክ ለንገራችሁ እኛ ያላቀውም ኑሩ የሚሰራውን ስራ በጣም ስለምወደው ብሎ ከሞትኩኝ ስጡ ብሎ ሰጠኝ ያላቀውም እና የሆኑ ሰዎች መኪናውን እየነዱ እዚህ ግቢ መጡ ምንድነው ስላቸው ፈልገን ነው የዚህ መኪና ባለቤት ሞቷል እና ለኑሩ ለሚሰራው ስራ ስጡ ብሎ አላሉኝ እኔ አልቀበልም ከያቱም እናንተ ሳያችሁ ወንዶች ብቻ ናችሁ ሚስቱን ማግኘት አለብኝ አላህ የሰጣት ድርሻ አለ ብለን እሷና ይዛችሁን አልኳቸው ከ3 ቀን በኋላ ይዞ መጣ እሷ እንግዲህ እኔ መኪና እንዳለው ማላቀም ማለች መጀመሪያም ለአኺራው እንደገዛ ነው እኔ ደስ ይለኛል የጣለልኝ ገንዘብ በቂ ነው ወራሽ ልጅም የለንም ለኔ ከበቂ በላይ ጥሎልኝ ሄዶ ልጅ ይሁነው ብላ ሰጠች እኔ አሁን የሰጠው ልጅ ራሱ አላቆም ቀብር ነው ያለው አንዳንዴ ያው ቀብርም ተኝቶ የሚሰራለት ሰው አለ ማለት ነው ማንንም ሳይሰጥለትና ይሄ መኪናም እንደዚሁ ለአንዳንድ ኸይር ስራዎች የሚውሉ ነው ከመጣል ላይ ቀር አንዳንድ ታሪኮች ሳናቃቸው ልብ የሚገባሉና የዚህ አይነት ስራዎችም የሚሰራበት ትልቁ አጋጣሚ ነው ለማለት ነው አላህ ይቀበለው የእውነት ስለሆነ ነው በቃ የምር ስለሆነ ነው እና ሰው እዛ ተኝቶ ግን ስራው አልተቋረጠም ይሄ ሰው ማለት በየጊዜው እቺ መኪና አገልግሎት በሰጠች ቁጥር ድሆች ጋር በደረሰች ቁጥር የተቸገሩ ሰዎች ጋር ባንኳኳች ቁጥር ይሄ ሰው ካኑ ምናልባትም በህይወት ካሉ ሰዎች የተሻለ ምንዳ ምክንያቱም ሪያ የለው ሱማ የለው እኔ ነኝ እኮ አይል በቃ ሄዷል እሱ ከስራው ጋር ተገናኝቷልና እንዲህ አይነት ታሪኮች በጣም ብዙ የተኙ ልቦች ማዕናቱ በቃ አማራጭ በማጣት አንዳንድ ጊዜ ባለማወቅ ለካ ይሄም አይነት የኸይር በር አለ ማለት እንዴት አይነት ቅን ሰው ነው ባለቤቱ አታውቅም ሲባል ልጅ የላቸውም ሳምቲንግ እንደገና ራሱ የስቲርልና ስታፍ የወሰዱት እርምጃ ወዲያው መርሐባ አህለን ወሰህለን አይደለም አየ በቃ ኃላፊነት የሚሰማው ሰው ሸሪዓ የሚያውቅ ሰው ድርሻ አለሽ እኮ አንቺ ልጆች አሉ ወይ ውርስ የሚባል ነገር ስላለ ያን ሁሉ ማጣሪያ አልፎ ዛሬ እያገለገለ ነው ይሄ መኪና ሙምኪን ከዚህ በኋላ ስንት ዓመት ይቆያል በእያንዳንዱ ነገሩ ይሄ ሰው አጅር እየከሰበ ነውና ለኔ በቃ የህይወት ዘመን ትምህርት ነው ይሄ መኪና የነገረኝ በጣም ትልቅ ኤኒስ አላህ ያዘንለት አሜን አሜን